ይደግፈውም አይደግፈውም የኛ ጉዳይ አይደለም። እሱ ጥሩ ነው። ዞሮ ዞሮ ወደ ቤተ ክርስቲያን ነው የሚመጣ ማን ነው። ሳይንሱ ያለውን ግን እንደ ብርቅ ድንቅ አድርገን አንጠቅሰውም። ትክክል አይደለም ቢል የእሱ ትክክል አይደለም ማለት ትክክለኛነቱን አይሽረውም። ትክክል ነው ቢል ደግሞ ምንም አያስደንቀንም። ዶንቆሮ የሰማለት ያብዳል እንደሚባለው አይነት ነገር ነው እኛ የምንቆጥረው። እሱ ነገሩ ከሆነ ብዙ ዘመን ነው። በገና ሀብተ ፈውስ የሚገኝበት መሆኑ ከተነገረ፣ በቅዱስ መጽሐፍ ከተጻፈ፣ በዓለም ውስጥ ማንም ማን የማይነቅፈው እጹብ ድንቅ እየተባለ የሚኖረው ቅዱስ መጽሐፍ ምስክር ነው። ያንን አልቀበልም ብሎ ኖሮ ዛሬ ላይ እንዲህ ነው ቢል አው የሰማለት እንደሚያብደው ሁሉ የሰማለት ደግሞ አስተያየቱን ሰጥቷል። ጥሩ ነው። ወደ እውነቱ በመምጣትህ መልካም ብለሃል፣ ግን ለእኛ ግባት አይሆነንም። እኛ ምንጊዜም እግዚአብሔርን የምናመሰግንበት አንዱና ትልቁ መሳሪያችን ነው። በመባነንህ እግዚአብሔር ስለገለጠልህ መልካም ብለሃል። ቤተ ክርስቲያን ግን ተሳስታ አታውቅም። ቤተ ክርስቲያን ግን ምንጊዜም ቢሆን ከእግዚአብሔር የተቀበለችውን ለትውልድ እያስተላለፈች ስለምትኖር የተሳሳተ ግምታዊ ነገር ይዛም አታውቅም፣ ወደፊትም አትይዝም። ትውልዱ ግን ከቅሉጥ የተነሳ ዘመናዊ የሆንኩ እየመሰለው ዘመኑን በመቃረም ከዘመኑ ጋር በመሮጥ ሌላ አዲስ ነገር ያገኘ እየመሰለው ብዙና ብዙ ሊል ቢችል ቤተ ክርስቲያንን እሱ ስለማይወክል በርቱ። እነ መጋቤ ስብሐት እንኳን ደስ አልዎት። በዚሁ አጋጣሚ በእውነት እኔም ዛሬ ስላየሁት እግዚአብሔር ይመስገን፣ ትልቅ ነገር ነው። ብዙ ልጆች ወልደዋል። ልጅ መውለድ ማለት ይኸው ነው። ለቤተ ክርስቲያን የሚያገለግሉ ተተኪዎች በቅዱሳን አረፍ ይበሉ። ቀደም ብዬ ብደርስም ደስ ባለኝ። ካባም እንደተጎናጸፉ ሰምቻለሁ። የክብር ካባ ያድርግልዎት። በዚህ አጋጣሚ